ሰላም ጤና ይስጥልን ውድና የተከበራችሁ ወደ የዚህ ቪዲዮ ተከታታዮች እንዴት ናችሁ? በያላችሁ በሰላማችሁ ብዛ። እንግዲህ ዛሬ አንድ ጀግና ይዤላችሁ ብቅ ብያለሁ። ስሟ ዛራ ትባላለች። እንግዲህ ተወልዳ ያደገችው በወለጋ ውስጥ በኢትዮጵያ ማለት ነው። ዛሬ ደግሞ ከኛ ጋር በሚገርም ሁኔታ ላይ እየሰራች ትገኛለች። ቢዝነሱን በኦንላይን ነው ያገኘችው። እንግዲህ ዛሬ ደግሞ በሚገርም ሁኔታ ላይ በመስራት በኬንያ ናይሮቢ ላይ በሰራችው ስራ ደግሞ የሚገርም ነው። ኮሚሽኗን እየወሰደች ትገኛለች። ኮሚሽኗ እጅግ በጣም ልዩ የሆነ ኮሚሽን ነው የተቀበለች የምትገኘውና እንዲሁም ደግሞ ከመጠች ኦልሞስት ወደ 3 ወር ሆኗታል። ግን በደንብ የሰራችው ደግሞ በሁለት ወሯ በሚገርም ሁኔታ ላይ በትንሹ ወደ $1400 ያህል ማግኘት ትችላለች። እንግዲህ ዛሬ ኮሚሽኗን እየወሰደች ነው የምትገኘው። እንግዲህ በኬንያ ሽሊንግ ደግሞ ወደ 160,000 ያህል ማለት ነው። እጅግ በጣም ያስደስታል። ታዲያ እንግዲህ ትልቁ ነገር አንድ ሰው አምኖ መጀመሩና እንዲሁም ደግሞ ለመስራት መወሰኑ ነውና እንግዲህ ኮሚሽኗን በሚገርም ሁኔታ ላይ በኬንያ ናይሮቢ በሚገኘው በሊሊያን ሾፕ ላይ በሚገርም ሁኔታ ላይ እየተቀበለች ነው የምትገኘው። እጅግ በጣም ያስደስታል። ስለዚህ ይህ ሪያሊቲውን በደንብ እያያችሁ እንደሆነ እናምናለን ማለት ነው። ትልቁ ነገር ለመስራት መወሰንና እንዲሁም ደግሞ ትልቁ አምኔታ ሊኖረን ይገባል ማለት ነው። እና ይህን ይመስላል እንግዲህ ያው ሰጥታ ጨርሳለች እና እንኳን ደስ አለሽ ዛራ። ምን ተሰማሽ? ዛሬ እንግዲህ ከስደት ጆርዳን ነበርሽ፣ ከዛ ደግሞ ዱባይ ነበርሽ፣ ዛሬ ደግሞ ናይሮቢ ነው የምትገኙና እንዲሁም ደግሞ አብረሽን እየሰራች ትገኛለሽ። ያለሽው ኬንያ ናይሮቢ ነው እና ይህን ኮሚሽን እና ቦነስ አግኝተሻልና ምን ተሰማሽ? ከእውነትስ ደግሞ ይህን ቢዝነስ ስትጀምሪ ደግሞ እንዴት ነበር የነበረው የንቺ ፊሊንግ እና ያን ሼር አድርግልን። አመሰግናለሁ እድል ስለሰጠኝ። ዛሬ በጣም ነው ደስ ያለኝ ከምለው በላይ አልጠበቅኩም። እኔ እንደዚህ ይሆናል ብዬ ማለት ነው። ያው በአጠቃላይ እኔ ዛራ እባላለሁ። ተወልጄ ያደግኩት ኢትዮጵያ ኦሮሚያ ክልል ውስጥ ሲሆን አሁን በኬንያ ናይሮቢ ላይ ይገኛሉ ማለት ነው። ይህን የወርቃማ ቢዝነስ እድል ያካፈለች ደግሞ እጅግ የመወዳት የማክብራት ስፖንሰሬ ፋጡማ ጀማልን ከልብ አድርጌ አመሰግናለሁ። እንዲሁም ደግሞ እዚህ እንድደርስ ታላቅ ምክንያት ሆነኝ በሁሉም እያገዛ ይህንን ቦነስ እንዳገኝ ራሱ ታላቅ ምክንያት ሆነኝ አባቴ ሊደር ኮሌን ከልብ አድርጌ አመሰግናለሁ። እንዲሁም ሳይል ላይ ምችን ከልብ አድርጌ አመሰግናለሁ ማለት ነው። አሁን እንግዲህ አረብ ሀገር ነበርኩኝ። አረብ ሀገር ሆኜ የማላገኘውን አመት ብሰራም የማላገኘውን ቦነስ ነው ዛሬ ያገኘሁት ማለት ነው። በካምፓኒያችን ጠንክሬ በመስራቴ እናገኛለሁ። አንደኛ ጤናዬን መለወጥ እችላለሁ፣ ሁለተኛ አመለካከቴ መለወጥ እችላለሁ፣ በሶስተኛ ደግሞ እንግዲህ ጠንክሬ የሰራሁት 2 ወር ነው፣ 1 ወር አልሰራሁም ማለት ነው። በ2 ወር ያገኘሁት ይሄንን ይመስላል ማለት ነው። በጣም ነው ደስ ያለኝ፣ አመሰግናለሁ። ቀጣይ ደግሞ ታላላቅ ስራዎችን ሰርቼ ከዚህ በላይ እንደምታገኙ አምናለሁ። ላልጀመራችሁ ጀምሩ። እውነት ነው። እኔን አይታችሁ ተራዱ። እኔም ትናንት አረብ ሀገር እንደናንተ ነበርኩ ማለት ነው። ይህን ቢዝነስ ሳገኝ አምኜ በመጀመሪያ እዚህ ቦታም ድረስ ያለው ላሉኝ አመሰግናለሁ። እሺ፣ በጣም እናመሰግናለን። እንኳን ደስ አለሽ በድጋሚ እጅግ በጣም ያስደስታል። ታዲያ ቀጣይ ደግሞ እናንተም ልክ እንደሷ መሰርታችሁ ትልቅ ውጤት